ረሕማን በዩሱፍ የቀደረበት ቢያወጉት አያልቅም በአንድ ቀን ሌሊት። መናም አይቶ ነበር ረያን የሚሉት አጣ በግዛቱ የሚፈታለት አንድ እስረኛ አለልህ ብለው ነገሩት። መናም የሚፈስር አድርጎ በየአይነት መናም ጥቶ ተስር ቤት ቢጠይቀወት ድሯንም አጓንም ፈተው ነገሩት። ወዲያው አረገወት የቤት ባለቤት። ረሕማን ተቆጣ መርከብ ተሰበረ 8 ዓመት ሙሉ የአላህ ረሕመት ቀረ። ግራ ቀኝ ሚስራ በዩሱፍ አደረ። ዩሱፍ ገበያ ይሸመት ጀመረ እና ወንድሞቹንና የሸጡቱ ገበያው መጡ እህል ሊሸምቱ። ሲሰሙ እኮ ጊዜ ንግግሩን ታፉ። እሳቸውም አሉት ፈአንተ ዩሱፉ እናንተም እናንተንን የሚሱፍ ነኝ። አልተጠቀማችሁ አልተጎዳሁኝ። የአባቴን ሁኔታን እስቲ ንገሩኝ። የአባታችን ነገር ምን ይወጋሃላ? በአንተ ናፍቆት ለቅሶ አይነው ጠፍቷል። ይበሉት ይጠጡት መውን አጠፋና በጣም ተቸግሯል በዱንያ ፈተና። ምን ይቸግረኛልና የአይነው መጥፋት፣ ምን ይቸግረኛል የገላው መክሳት። እንኳን አልመጣ እንጂ ቃጢዑ ለዛት እንኩ ወሰዱና ቀሚስ ያንስቶት አይነው ወጊላ ሊን ሲያሸቱት ሙስጠፋ ታጁል አይባን ሙስጠፋ አላ ሙሐመድ ረሕማን በዩሱፍ የቀደረበት ቢያወጉት አያልቅም በአንድ ቀን ሌሊት። መናም አይቶ ነበር ረያን የሚሉት አጣ በግዛቱ የሚፈታለት አንድ እስረኛ አለልህ ብለው ነገሩት። መናም የሚፈስር አድርጎ በየአይነት መናም ጥቶ ተስር ቤት ቢጠይቀወት ድሯንም አጓንም ፈተው ነገሩት። ወዲያው አረገወት የቤት ባለቤት። ረሕማን ተቆጣ መርከብ ተሰበረ 8 ዓመት ሙሉ የአላህ ረሕመት ቀረ። ግራ ቀኝ ሚስራ በዩሱፍ አደረ። ዩሱፍ ገበያ ይሸመት ጀመረ እና ወንድሞቹንና የሸጡቱ ገበያው መጡ እህል ሊሸምቱ።